እውነተኛ ታማኝ ወዳጅ ይሰጣችኋል ብዬ ነው የምነግራችሁ። እውነተኛ ታማኝ ወዳጅ ስለ እግዚአብሔር አይደለም ስለ ሰው ነው ያወራሁት። ከኔ ጋር ናችሁ? ከዚህ በፊት ስለ ዴስቲኒ ሄልፐር አስተምራችኋለሁ አይደል? በሰዎች ህይወት ውስጥ የሚላኩ የሚያግዙ ሰዎች ስለነሱ አውርቻችኋለሁ፣ ዴስቲኒ ሄልፐር እንደሚባሉ። አሁን ደግሞ እውነተኛ ወዳጅ ስለሚሆን ሰው ነው ማወራችሁ። እንደዚህ አይነት ሰዎች ከእግዚአብሔር ስጦታ ሆኖ የሚሰጡ ናቸው። ይኸውላችሁ አንዳንድ ሰዎች እንደዚህ ሊሉ ይችላሉ፣ እንዴ እውነተኛ ወዳጅ እግዚአብሔር ካለ እውነት ነው፣ እግዚአብሔር ካለ ሁሉ ሙሉ ነው። ግን እግዚአብሔር ራሱ ነው ሰዎች የሚሰጣችሁ። በመንገዳችሁ ሰው ነው የሚልክላችሁ። ለምሳሌ ስለ ቆርኔሌዎስ ሲናገር መልአክ እኮ ተገልጦለታል። ሰው ስላስፈልገው አይደል እንደ ጴጥሮስን ተነስተ ሂድ የተባለው? ጌታ ኢየሱስ እንኳን እኮ መስቀል ተሸክሞ ደክሞት ነበር አይደለ? መሸከም አቅቶት ወድቋል እኮ ከመስቀሉ ጋር። የሚያግዘው ሰው አብሮ መጥቶለታል፣ ይዞለት መሄድ። እውነተኛ ወዳጅ በድክመታችሁ በጥንካሬያችሁም አብሮ የሚቆምላችሁ ነው። እውነተኛ ወዳጅ እግዚአብሔር ይሰጣቸዋል። መጽሐፈ ምሳሌ ምዕራፍ 18 መጽሐፈ ምሳሌ ምዕራፍ 18 የመጨረሻውን ቁጥር ነው። ምዕራፍ 18 ቁጥር 24 ላፓራዲያ ሱቬ ደርሳችኋል? ለካፓሮሽ አካታያ ሲቫሮሽ መንፈስ ቅዱስ ለፕራኖም ትራቬሬዲያ ማሱቬ እንደዚህ ይላል። አንብብላችሁ። ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድምም አብልጦ የሚጠጋጋ ወዳጅ አለ። ብዙ ወዳጆች ያሉት ሰው ይጠፋል አለ፣ ነገር ግን ከወንድምም አብልጦ የሚጠጋጋ ወዳጅ አለ። ኢየሱስ ጌታ ነው። እዛው መጽሐፈ ምሳሌ ላይ ምዕራፍ 27 ቁጥር 17 ላይ ምዕራፍ 27 ቁጥር 17 እንደዚህ ይላል፣ ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል። ሃሌሉያ! ብረት ብረትን ይስላል፣ ሰውም ባልንጀራውን ይስለዋል። መጀመሪያ ላይ ያነበብኩላችሁ ቃል ደግሞ ብዙ ወዳጆች ያሉት ሰው ይጠፋል፣ ነገር ግን ከወንድምም አብልጦ የሚጠጋጋ ወዳጅ ደግሞ አለ ይላል። እስቲ አሜን በሉ። በህይወታችሁ ስትኖሩ በጣም ብዙ አይነት ሰዎች ነው የሚያጋጥሟችሁ። በጣም ብዙ አይነት ሰዎች። አንዳንድ ሰዎች ልክ ባለፈው ዴስቲኒ ሄልፐርስ ብዬ እንዳስተማርኳችሁ ለሆነ ያክል ጊዜ ለእናንተ መንገድ ሊሆኑ የሚመጡ ሰዎች አሉ። ለምሳሌ እኔ በህይወቴ ብዙ ጊዜ እግዚአብሔር ተጠቅሞባቸው የሆነን ምዕራፍ ያሻገሩኝ ሰዎች አሉ፣ ያስተማሩኝ ሰዎች አሉ። መንፈሳዊ ነገር እኔ በጣም ቻሌንጅ ውስጥ ሳልፍ እግዚአብሔር ለእኔ ጥላ ያደረጋቸው ሰዎች አሉ። እነሱ ዴስቲኒ ሄልፐሮች ይባላሉ። የሆነ የምትደርሱበት ቦታ ላይ የሆነ ዴስቲኒ ጋር መንገድ የሚሆኑ ሰዎች ናቸው ዴስቲኒ ሄልፐር የሚባሉት። መንገዳችሁን የሚያግዟችሁ በር የሚሆኗችሁ ሰዎች ማለት ናቸው። እንደዚህ አይነት ሰዎች ሲመጡ እግዚአብሔር ለዛች ሞመንት እናንተ በመንገዳችሁ ምንን ይዛችሁ ምንን አውቃችሁ ነገሮች ግራ በገባችሁ መንገድ በጠፋችሁ ቦታ ላይ እንደዛ አይነት ሰዎች ሌላው ያላየውን እናንተ ውስጥ ያለን የሆነ ነገር እንዲያው ያረጋችኋል። ጌታ ሰምታችሁኛል? ይኸውላችሁ ምናልባት ውስጣችሁ ያለውን አቅማችሁን አይረዱት ሊሆን ይችላል። አንዳንድ ሰዎች አሉ በዘመናቸው የእግዚአብሔር ክብር ቱ ዘ ማክሲመም ያከበራቸው ሰዎች አሉ። አንድ ሰው ነበረ ዌልስ የሚባል ሀገር ውስጥ የሚኖርና የዌልስ ሪቫይቫል ተብሎ ይወራ ነበር። ምን አለ? ወይ ሀገሬን ሰጠኝ ወይ እኔን አጥፋኝ። በቃ ይሄን ነው የሚጸልየው። የያቤጽን ጸሎት ማለት ነው። መባረክን ባርከኝ ሀገሬንም አስፋ እያለ የሚጸልየው ማለት ነው። እና ዝም ብሎ ነው የሚጸልየው ስለዚህ ጸሎት። ከዛ እግዚአብሔር መልስ መለሰለት። የተገለጠበት አኖይንቲንግ ሰው በአውሮፕላን እዛ ክልል ውስጥ ሲገባ አጋንንት ይጮሃል። ገና በዛ ያለፈም ሊሆን ይችላል ይጮሃል። እና ኃይለኛ ክብር ነው የተገለጠበት አገሪቱ ላይ ወንጀለኛ እስኪጠፋ ድረስ አንድ ሰው በተቀበለው ቅባት። እና እንደዚህ አይነት የከተማ ቅባት የሚሰራባቸው ሰዎች እንዳሉ አውቃለሁ። ቅርብ ጊዜ ኡጋንዳ ላገለግል ሄጄ ነበርና እዛ ሀገር የተፈጠረን ታሪክ ሰምቼ አንድ የእግዚአብሔር ሰው ዶክተር